ስለ አንድ ወሳኝ ነገር ማሰብ ሲገባ የሆነ ቪዲዮ እየተመለከትክ ነው። አስተውለህ ከሆነ ጥልቅ እሳቤ አስፈላጊ መሆኑ ቀርቶ የቅንጦት ነገር እስኪመስል ድረስ የዕለት ተዕለት መዋቅርህ ተቀያይሯል። ይህ በአጋጣሚ የሆነ አይደለም። የመዝናኛው ኢንዱስትሪ አንድ ምስጢር አግኝቷል። የተዝናና አእምሮ የተገዛ አእምሮ ነው። የዚህ ነገር ብልህነቱ ማንም ሰው መታሰሩን እንዳያውቅ ማድረጉ ነው። በዲጂታል ሰንሰለት አልተቆለፈብህም። በእያንዳንዱ ስክሮል፣ በእያንዳንዱ ክሊክና በእያንዳንዱ ቪዲዮ ወደ እስር ቤቱ ለመግባት እየመረጥክ ያለው ራስህ ነህ። ይሄኛው የመጨረሻዬ ነው እያልክ ተራነት ወይም የላቀ ራዕይ የሌለው ህይወት ዓለምን የተቆጣጠረው በአጋጣሚ አይደለም። እንደ ስልጣኔ ጣሪያ ተደርጎ ተቆጥሮ እንዲሸጥልህ ሆኖ የለማ የጠራና የታሸገ ጉዳይ ስለሆነ ነው። እንኳን ወደ ጋራ የእውቀት ውድቀት በሰላም መጡ። ይህንን ውድቀት በየቀኑ በትኩረት ትደጉመዋለህ። ታሪክ እንደሚያስተምረን እያንዳንዱ ስልጣኔ የውበት ጣሪያ ነበረው። በጥንታዊ ግሪክ የራሳቸው መመዘኛ ነበራቸው። በሬኔሳንስ ዘመን የራሳቸው ነበራቸው። እያንዳንዱ ዘመን ቀጭንም ብትሆን መታየት የሚገባውንና መረሳት ያለበትን የሚለይበት መስመር ነበረው። ዛሬ ያ መስመር ጠፍቷል። በድንገት አልፈረሰም። ውድቀቱ መቼ እንደጀመረ ማንም እንዳይለየው ሆኖ ቀስ በቀስ ነው የሟሟው። ዘመናዊው መዝናኛ ነውረኛውን ነገር የመለማመድ ፋብሪካ ሆኗል። ከጥቂት ዓመታት በፊት እንደ ቀልድ ይታይ የነበረው ነገር የባዶነት ግነት፣ የድንቁርና በዓል፣ የይስሙላ እውቀት ዛሬ ዋናው የህይወት ዘይቤ ሆኗል። ይህ የቴክኖሎጂ አደጋ ወይም የኢንተርቴይንመንት የጎንዮሽ ጉዳት አይደለም። እያንዳንዱ አልጎሪዝም፣ እያንዳንዱ ምክር ሐሳብ ወይም ሪኮመንዴሽን፣ እያንዳንዱ የሽልማት ስርዓት አንተን ከሂሳዊ አስተሳሰብ በተቃራኒ አቅጣጫ ለመግፋት ታቅዶ የተነደፈ ሂደት ነው። የማይረባው ነገር ተቀባይነት ማግኘቱ ብቻ ሳይሆን ሰዎች የሚመኙት ነገር ሆኗል። ይበልጥ ግራ የተጋባ፣ ይበልጥ የማይረባና ምንም ቁም ነገር የሌለው በሆነ ቁጥር ተሳትፎ ወይም ኢንጌጅመንት ይጨምራል። ቁጥሮች አይዋሹም። አላዋቂ መስሎ የሚቀርብ ሰው ቪዲዮ ስለ ታሪክ ከተሰራ ዶክመንተሪ የበለጠ እይታ ያገኛል። ባዶ ሚም የሚሰራ ሰው አእምሮን ከሚሞግት ሐሳብ የበለጠ ተከታይ ያገኛል። ገበያው ተናግሯል። መልእክቱም ግልጽ ነው። መጥፎ ያሸንፋል፣ ምክንያቱም የበለጠ ያስከፍላል። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 23 ላይ አቤቱ የሰው መንገዱ ከራሱ እንዳይደለ አውቃለሁ፣ አካሄዱንም ለማቅናት ከሚራመድ ሰው አይደለም ተብሎ ተጽፏል። ዛሬ ይህንን ሐሳብ ማስፋት እንችላለን። ሰው አልጎሪዝሙ ያቀረበለትን ይበላል። ሌላ ነገር መፈለግ አይችልም፣ ምክንያቱም ሌላው ነገር እንደ አማራጭ ቀርቦለት አያውቅም። የመምረጥ ነፃነት እንዳለህ ታምናለህ። ነገር ግን በእውነታው ለሌላ ሰው ተብሎ የተዘጋጀን የምግብ ዝርዝር ሜኑ እያገላበጥክ ነው። ሜኑ ደግሞ የቆሻሻ ምግብ ክምር የተለያዩ አይነቶችን ነው የያዘው። ውጤቱም በመዝናኛና በአእምሮ መደንዘዝ መካከል ያለውን ልዩነት መለየት የተሳነው ትውልድ ነው። ከዚህ በፊት እንደ ነውር ይቆጠር የነበረው ዛሬ በአደባባይ ይታያል። ከዚህ በፊት እንደ ውርደት ይቆጠር የነበረው ዛሬ ገንዘብ ይሰራበታል። የቆሻሻ ባህል ዓለምን የገዛው ሰዎች ድንገት ጣዕማቸው ስለጠፋ አይደለም። ከተለዋጭ አማራጮች ይልቅ አትራፊ፣ ለመጠቀም ቀላልና ሱስ የሚያስይዝ ሆኖ ስለተዋቀረ ነው። ተራነት ወይም ሜዲዮክራቲ ራሱን እንደ አዲሱ የስልጣኔ መመዘኛ አድርጎ አጠናክሯል። ጥሩ ስለሆነ ሳይሆን ማጥፋት በማትችለው ስክሪን ላይ ያለው ብቸኛው አማራጭ እሱ ስለሆነ ነው። የሰው ልጅ ካገኛቸው መሳሪያዎች ሁሉ እጅግ በጣም ኃይለኛው የደስታ ስነ ህይወት ነው። ለሽልማት ስሜት ኃላፊነት ያለው ዶፓሚን በእውነተኛ ደስታና በተመረተ አርቲፊሻል ደስታ መካከል ያለውን ልዩነት አይለይም። ለሚያስቅ ነገርም ሳቅ፣ ሆን ተብሎ ለተሰራ ጅልነትም ሳቅ ለአእምሮህ ለውጥ የለውም። የነርቭህ ምላሹ አንድ ነው። የመዝናኛው ኢንዱስትሪ ይህን ተምሯል። አልጎሪዝሞች እንደ ነርቭ መሐንዲሶች ይሰራሉ። የፍጆታ ስርዓትህን ያጠናሉ። በእያንዳንዱ ይዘት ላይ ምን ያህል እንደቆየህ ይለካሉ። የትኛው ማነቃቂያ ከፍተኛውን የዶፓሚን መጠን እንደሚሰጥህ ያሰላሉ። ከዚያም ደረጃ በደረጃ የተሻሻሉ የሽልማት ቅደም ተከተሎችን ያቀርቡልሃል። ይህ ኦፕራንት ኮንዲሽኒንግ ነው፣ ስኪነር በእርግቦች ላይ ያደረገው ሙከራ አይነት። ነገር ግን በዓለም ደረጃ ተተግብሮ የዚህ ስትራቴጂ ብልህነት በረቀቀ ስልቱ ላይ ይገኛል። እየተዘወርክ እንደሆነ አይሰማም።
ምክንያቱም ማጭበርበሩ የሚፈጸመው በደስታ አማካኝነት ነው። ጥንታዊ ባርነት የሚታይ ሰንሰለት ይጠቀም ነበር። ዘመናዊ ባርነት የማይታይ ዶፓሚን ይጠቀማል። ወደ ፕላትፎርሙ የምትመለሰው ስለተገደድክ ሳይሆን ሽልማት ስላገኘህ ነው። ሱስ አካላዊ አይደለም፣ ኒውሮሎጂካል ነው እና ሙሉ በሙሉ ህጋዊ ነው። በዚህ መሃል የዘገየ ዶፓሚን የሚፈልጉት የአእምሮ ችሎታዎች ጥልቅ ትኩረት፣ ውስብስብ ንባብ፣ ረጅም ጊዜ የሚወስድ ሂሳዊ አስተሳሰብ እየመነመኑ ይሄዳሉ። አእምሮህ ቅጽበታዊ እርካታን ብቻ እንዲፈልግ ቃል በቃል እንደገና እየተቀረጸ ነው። የ15 ሰከንድ ቪዲዮ ከ300 ገጽ መጽሐፍ የበለጠ ዶፓሚን በአጭር ጊዜ ይሰጣል። ሂሳቡ በጣም ቀላል ነው። ትንቢተ ሆሴዕ ምዕራፍ 4 ከቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ዘመናዊ መዝናኛ ከእውነታው የቅጽበት ማምለጫ አይደለም የሚያቀርበው፣ የዕድሜ ልክ እንቅልፍን ነው የሚያቀርበው። ሰውየው ይነቃል፣ መዝናኛ ይበላል፣ ተጨማሪ መዝናኛን ለመደጎም ይሰራል፣ ይተኛል፣ ይደግማል። በዶፓሚን የተያዘ አእምሮ የተማረከ አእምሮ ነው። ምርኮው ደግሞ በጣም ምቹ ስለሆነ ነፃ መውጣት እንደ ቅጣት ይታያል። ትኩረት ማዛባት ወይም ዲስትራክሽን እስከ ዛሬ ከተፈጠሩት ሁሉ እጅግ የረቀቀ የመቆጣጠሪያ ዘዴ ሆኗል። ማንም ከጨለማ ክፍል ሆኖ በግልጽ እየተቆጣጠረ ስለሆነ አይደለም። ስርዓቱ ራሱ አንተ ራስህን እንድትቆጣጠር ተደርጎ ስለተነደፈ እንጂ። በእስር ቤቱ ትቆያለህ፣ ምክንያቱም እስር ቤቱ ምቹ ነው እና በየቀኑ ስክሪኑን በነካካህ ቁጥር አእምሮህ ለራሱ የማሰብ አቅሙን እያጣ በሚቀጥለው ማነቃቂያ ላይ ይበልጥ እየተደገፈ እንዴት እንደተያዘ እንኳን ሳያስተውል በውስጡ ለተጫነበት ንድፍ ይበልጥ ባሪያ እየሆነ ይሄዳል። በግል ምርጫና በመመዘኛዎች መውደቅ መካከል መሰረታዊ ልዩነት አለ። የግል ምርጫ ተጨባጭ ነው። አንዱን የጥበብ አይነት ከሌላው ልትመርጥ ትችላለህ። ያ ትክክል ነው። ነገር ግን በህብረተሰቡ ጥራትን ከቆሻሻ የመለየት አቅም ሲጠፋ ያኔ ስለ ምርጫ እያወራን አይደለም። የመገምገሚያ መስፈርቱን ስላጣ ማህበረሰብ እያወራን ነው። ይህ የሆነው ብዙሃኑ በድንገት ተራነትን ስለመረጠ አይደለም። የመረጣ መካኒዝሙ የተገላቢጦሽ ስለሆነ ነው። ድሮ አንድ ነገር ሰፊ እይታ ለማግኘት በማጣሪያዎች፣ በሂሶች፣ በአዘጋጆችና በተቋማት ማለፍ ነበረበት። እነዚህ ማጣሪያዎች ፍጹም አልነበሩም፣ ነገር ግን በመጥፎና በስፋት በሚሰራጭ ነገር መካከል ግድብ ፈጥረው ነበር። ዛሬ እነዚህ ማጣሪያዎች ተወግደዋል። አልጎሪዝሙ ጥራትን አይመርጥም፣ ተሳትፎን ወይም ኢንጌጅመንትን ይመርጣል። ተሳትፎ ደግሞ የሚፈጠረው በጽንፈኝነት፣ በነውረኝነት እና ሰውን በቦዘኔነት በሚያውል ነገር እንጂ በሚያረካና ከፍ በሚያደርግ ነገር አይደለም። ስርዓቱ የጋራ ዕውቀትን የሚያዋርደውን ነገር ይሸልማል። ከሁሉም የከፋው ይህንን ውርደት ወደ ስኬት መለኪያነት መቀየሩ ነው። ውስብስብና ጥልቅ ሐሳብ የሚያቀርብ ፈጣሪ ሰው በፍጥነት በተቀነባበሩ ቪዲዮና በማይረባ ነገር በሚጮህ ሰው ይበለጣል። የጅልነት ውበት አሁን መዛባት አይደለም፣ መለኪያው እሱ ነው። ይበልጥ ረቂቅና ብልህ በሆንክ ቁጥር ይበልጥ ትገፋለህ። ይበልጥ ነውረኛና የማይረባ በሆንክ ቁጥር ይበልጥ መሃል ላይ ትሆናለህ። ባህል ወደ ትርኢት ተቀይሯል። ትርኢት ደግሞ ብዙ ክሊክ ወደሚያመጣው ነገር ተቀይሯል። ዲትሪክ ቦንሆፈር ጅልነት ከክፋት ይልቅ አደገኛ ጠላት ነው፣ ክፋትን መዋጋት ይቻላል፣ ጅልነት ግን መከላከያ የለውም ብሎ ነበር። ነገር ግን ቦንሆፈር ሲጽፍ ጅልነት ሊታለፍ የሚገባ እንቅፋት ነበር። ዛሬ ጅልነት እንቅፋት አይደለም፣ የተጠረገ ጎዳና ሆኗል። እሱን መዋጋት አያስፈልግም፣ ምክንያቱም ራሱን በራሱ ያስቀጥላል። እያንዳንዱ የጅል ቪዲዮ ተጨማሪ እይታ፣ ተጨማሪ ገንዘብ፣ ተጨማሪ ጅልነትን ለማምረት ማበረታቻ ይሰጣል። የጋራ ዕውቀት የሚወድቀው በመረጃ እጥረት አይደለም። መረጃ እንደ አሁን በዝቶ አያውቅም። የሚወድቀው የማጣሪያ ዘዴዎች ጠፍተው ተራነትን ሆን ብሎ በሚሸልሙ ስርዓቶች ስለተተኩ ነው። የአንድ ሐሳብ ዋጋ የሚለካው በያዘው እውነት ሳይሆን በሚፈጥረው ምላሽ እንደሆነ እየተማረ ያለ ትውልድ እየመጣ ነው። በዚህ አካባቢ ብልህነት ጉዳት ነው። ዝና ምንጊዜም ግንባታ ነው። ነገር ግን
በቀደምት ትውልዶች ዘንድ አንድ ወሳኝ ልዩነት ነበር። ታዋቂ ለመሆን አንድ ነገር ማድረግ ያስፈልግ ነበር። ተዋናይ ችሎታ ሊኖረው ይገባ ነበር። ሙዚቀኛ ሙዚቃ መፍጠር ነበረበት። አትሌት ማሸነፍ ነበረበት። ዛሬ ዝና ከማንኛውም ስኬት ተላቋል። በቀላሉ በካሜራ ፊት በቋሚነት በመቅረብ ብቻ ታዋቂ መሆን ይቻላል። የምትናገረው ቁም ነገር ባነሰ ቁጥር የምታገኘው ትኩረት ይበዛል። ምክንያቱም ቁም ነገር የሌለው ትኩረት ጥላትነትን አይፈጥርም። ትርጉም ያለው ነገር የሚናገሩ ሰዎች ክርክር፣ ትችትና ተቃውሞ ያስነሳሉ። ምንም የማይናገሩ ሰዎች ግን ግዴለሽነትን ብቻ ነው የሚፈጥሩት። ግዴለሽነት ደግሞ እንደ መዝናኛ ሲቀርብ በፍጥነት ይሰራጫል፣ ቫይራል ይሆናል። ባዶነት በማህበራዊ ካፒታልነት ተቀይሯል። መሃይም መሆን ተቀባይነት አለው። እንዲያውም መሃይምነትን በኩራት ማሳየት እውነተኛነት ተደርጎ ይደነቃል። ዘወትር መማርና የተማሩትን ማብራራት ለስክሪን በጣም አሰልቺ ነው። ይህ የድንቁርና አምልኮ በሰዎች ላይ የሚሰጥ የሞራል ፍርድ አይደለም። ለሸማቹ አእምሯዊ ድካም የማይጠይቀው ነገር ለሚሸልመው ስርዓት መዋቅራዊ ውጤት ነው። የስልጣን መዋቅሮች አሁን ግልጽ የሆነ እገዳ የማያስፈልጋቸው አንድ ምክንያት አለ። ስልጣንን ስለተው ሳይሆን ይበልጥ ውጤታማ የሆነ ነገር ስላገኙ ነው። በፍቃደኝነት ላይ የተመሰረተ ትኩረት ማጣት። ትኩረቱ የተሰረቀ ህዝብ ዝም እንዲል መደረግ አይጠበቅበትም። ይልቁንስ በነገሮች ከመጠመዱ የተነሳ ከቀጣዩ ፋሽን ውጭ ያለን ማንኛውም ነገር ለመጠየቅ አእምሯዊ ጉልበት ስለማይኖረው ራሱን በራሱ ጸጥ ያሰኛል። መዝናኛ እንደ ፖለቲካዊ ማደንዘዣ ይሰራል። ህዝቡ ሲጨፍር፣ ሲስቅና የጅል ቪዲዮዎችን ሲጋራ፣ መዋቅራዊ ችግሮች ግን ሳይነኩ ይቀጥላሉ። ሲስተሙ በግልጽ ጭቆና አይደለም የሚገዛው፣ ማለቂያ በሌለው የደስታ አቅርቦት ነው የሚጨቁነው። ይህ ይበልጥ ውጤታማ ነው፣ ምክንያቱም ተቃውሞን አይፈጥርም። ላለመዋጋት ዘወትር እየተሸለምክ የምትዋጋው ነገር አይኖርም። ይህ በክፍል ውስጥ በተቀመጡ ሰዎች የተሸረበ ሴራ አይደለም፣ በጣም የረቀቀ ነው። ጥቅሙ ከትኩረት ማጣት ጋር የተሳሰረ ስርዓት ነው። ፕላትፎርሞች በስክሪን ጊዜ ያተርፋሉ። ይዘት ፈጣሪዎች በተሳትፎ ያተርፋሉ። አስተዋዋቂዎች በተያዘ ትኩረት ያተርፋሉ። የጠቅላላው እሴት ሰንሰለት የተገነባው በአንተ ትኩረት ማጣት ላይ ነው። እያንዳንዱ ዘመናዊ የመዝናኛ መዋቅር የተነደፈው አንድ መሰረታዊ ግብ ይዞ ነው፣ የማሰብን አስፈላጊነት ለማስወገድ። ይህ የጎንዮሽ ጉዳት ሳይሆን ዋናው ባህሪ ነው። ማሰብ የዘገየ ነው። ማሰብ አይመችም። ማሰብ ተሳትፎን የሚጎዱ ጥያቄዎችን ይፈጥራል። ይበልጥ ውጤታማው መንገድ ያለ አእምሯዊ ድካም የሚዋጥ የታኘከ የተስተካከለ ሐሳብ ማቅረብ ነው። የመዝናኛው ኢንዱስትሪ ደስታን እየሸጠ አይደለም፣ ተገዥነትን ነው እየሸጠ ያለው። ተገዥነት ደግሞ እንደ ነፃነት ተደርጎ ይሸጣል። አልጎሪዝሙ የመረጠልህን ማንኛውንም ነገር ለመጠቀም ነፃ ነህ። ማንም ሊቀበለው የማይፈልገው እውነተኛ ዋጋ እዚህ አለ። ከስክሪን ፊት የጠፋች እያንዳንዷ ሰዓት ኦሪጂናል ሐሳቦችን የመፍጠር አቅምህ የተሰረቀችበት ሰዓት ናት። የምትበላው እያንዳንዱ የታኘከ ይዘት አእምሮህ አዳዲስ ግንኙነቶችን እንዳይፈጥር የሚያደርግ ነው። አእምሮ እንደ ጡንቻ ነው፣ የምታሰለጥነውን ነው የምታሳድገው። ፈጣን የሆኑ ነገሮችን መቀበልንና የዶፓሚን ተኩስን ብቻ የምታለማምድ ከሆነ በጥልቀት የማሰብ ችሎታህን ታጣለህ። ይህንን መጥፋት ወዲያውኑ አታስተውለውም። ሰውነት መታከት ሲጀምር 2 ፎቅ መውጣት እስኪያቅተው ድረስ ማንም እንደማያስተውለው ሁሉ ልክ እንዲሁ ውስብስብ መጽሐፍ ማንበብ እስኪያቅትህ፣ ጥልቅ ውይይት ማድረግ እስኪያቅትህና በአልጎሪዝም ያልታኘከን ሐሳብ መጋፈጥ እስኪያቅትህ ድረስ የአእምሮህን መመንመን አታስተውለውም። እያደገ ያለው ትውልድ ነፃነትን ከትኩረት ማጣት ጋር እንዲያምታታ እየተደረገ ነው። እውነተኛ ነፃነት ኃላፊነትን ይጠይቃል፣ መሰላቸትን መቻልን ይጠይቃል፣ ለቀጣይ መዝናኛዎች አልፈልግም ማለትን ይጠይቃል። ትኩረት ማጣት ግን ክሊክ ማድረግን ብቻ ነው የሚጠይቀው።
በእነዚህ በሁለት ነገሮች መካከል ያለው ውዥንብር የመዝናኛው ኢንዱስትሪ ለስልጣኔ የሰጠው የመጥፎ ስጦታዎች ሁሉ ቁንጮ ነው። ግን የከፋው ነገር ይህንን ታውቀዋለህ። ብዙ ጊዜ ስታባክን ይሰማሃል። ማህበራዊ ሚዲያውን ዘግተህ 1 ሰዓት እንደጠፋ ስትረዳና ያ ያየኸውን አንዳች ነገር ማስታወስ ሲያቅትህ ያጸጸት ይሰማሃል። ውስብስብ ነገር ለማንበብ ሞክረህ ከሁለት አንቀጽ በኋላ ትኩረትህ እንደጠፋ ስታውቅ ያ ጭንቀት ተሰምቶሃል። ይህንን በራስህ ላይ አስተውለሃል። ሆኖም አሁንም ትመለሳለህ፣ ምክንያቱም መዋቅሩ እጅግ ከመዋቡ የተነሳ የማይቻል ሆኗል። የመዝናኛ ዋጋ በገንዘብ አይከፈልም። የሚከፈለው የመወሰን አቅምህ በመሰነጣጠቁ ነው። በተመቻቸ መዝናኛ ውስጥ ባለፈው እያንዳንዱ ቀን አንድ ሰው እንዲያስብልህ በመፍቀር ላይ ይበልጥ ትደገፋለህ። ኦሪጂናል ዋጋ የመፍጠር አቅምህ ይበልጥ ይቀንሳል። ያለ ስምምነት በተጫኑብህ ምርጫዎች ይበልጥ እስረኛ ትሆናለህ። በመጨረሻም ስትነቃ ዓመታት እንደባከኑ ትረዳለህ። ልትኖረው የምትችለው ህይወት ወደ ስክሪን ተላልፎ ወደ ብር ተቀይሮ ገንዘብ ተሰርቶበት፣ አንተ ግን በምላሹ ራስህን እያበታተንክ በህይወት የመኖርን ቅዠት ብቻ ተቀብለህ ትቀራለህ። ይህ የዘመናዊ መዝናኛ እውነተኛ ኢኮኖሚ ነው። አንተ አእምሮህን፣ ትኩረትህንና ዓመታትህን ታቀርባለህ። በምላሹ ደግሞ ማደንዘዣ ትቀበላለህ። ከመሰነባበታችን በፊት በቀን ስንት ሰዓት አእምሮህ እንዲታኝክ አሳልፈህ እየሰጠህ ነው? ይህ ሐሳቤ በውስጥህ የሆነ ነገር ከነካ ኮሜንት ላይ ነቅቻለሁ ብለህ ጻፍ። ይህንን ይዘት አእምሮአቸውን ራሳቸው እየገዙ መስሏቸው ለሚሸወዱ ሰዎች አጋራ። ደወሉን ተጫን። ለንቁ እይታ ሰብስክራይብ አድርግ። በሚቀጥለው ማንቂያ እስክንገናኝ መልካም ጊዜ።